ሰላም እንዴት አላችሁ? ውድ የአዲስ ማንነት የዩቲዩብ ቻናል ተከታታዮች፣ እንግዲህ በዚህ የዩቲዩብ ቻናል ውስጥ የተለያዩ የስነ ልቦና ምክሮችን፣ አስተያየቶችን እንዲሁም ደግሞ ለህይወታችን ጠቃሚ የሆኑ ነገሮችን የምንዳስስበት ይሆናል። በመጀመሪያ ደረጃ ሰብስክራይብ በማድረግ ሁሌም ቪዲዮ እንዲደርሳችሁ አድርጎ። በዚህ ቻናል የተለያዩ የስነ ልቦና ምክሮች፣ ችግሮችን ሊፈቱ የሚችሉ ነጥቦችን እንዲሁም ደግሞ እናንተ ለኔ ይሆናል የምትሉትን የምትመርጡበት እናንተ የሚበጃችሁን ነገር የምትመርጡበት ቻናል ነው። የደወል ምልክቱን በመጫን እንዲሁም ደግሞ ሰብስክራይብ በማድረግ ሁሌም አዳዲስ ነገር እንዲደርሳችሁ አድርጎ። ዛሬ ለመጀመሪያ ያክል ይዤላችሁ የመጣሁት ምንድነው ከአዲስ ማንነት ጋር ወይም ደግሞ ኒው አይዴንቲቲ ጋር ሴቶቹ በተለያየ ምክንያት ከፍቅረኞቻችሁ ጋር በምትጋጩበት በምትለያዩበት ጊዜ መለያየት ሲባል ለጊዜው በመኮራረፍ እንዲሁም ደግሞ በመቀያየም በምትለያዩበት ጊዜ ማድረግ ያለባችሁ ነገሮች ምን ምን ናቸው? እንዲሁም ደግሞ ጥሎሽ የሄደን ፍቅረኛ ተመልሶ ወደ ቀድሞ ፍቅሩ ሊመለስ የሚችልበትን አዳዲስ ነገሮችን ወይም ደግሞ ጠቃሚ ነገሮችን ይዤላችሁ ቀርብ ያለው። በተለይ ደግሞ ሴቶች ሰብስክራይብ አድርጉ፣ የደወል ምልክቱን ይጫኑ። ለመጀመሪያ ያክል ፍቅረኛሽ ጥሎሽ ቢሄድ ወይም ደግሞ ችላ ችላ እያለሽ ከሆነ እንዲሁም ደግሞ በሆነ ባልሆነ በሰበብ አስባቡ ተኮራረፍን በሚል ጥሎሽ የሚሄድ ከሆነ እነዚህ የሚከተሉትን 3 ነጥቦችን በማድረግ ፍቅረኛሽ ወደ ድሮ ማንነቱ ወይም ደግሞ ወደ ድሮ ፍቅሩ እንዲመለስ ይረዱሻል ማለት ነው። የመጀመሪያው ምንድን ነው? ዝም ማለት። ዝም ማለት ሲባል ስልክ በሚዘጋበት ጊዜ ወይም ደግሞ ስልክ አላነሳም ብሎ አንቺን በሚያስጨንቅሽ ጊዜ፣ አኮረፍኩ በሚል ተቀየምኩ በሚል ከአንቺ በሚርቅበት ጊዜ ዝም ማለት አለብሽ። ዝም ማለት ስንል ደግሞ ምንድን ነው? እንዳትጨቀጭቂው፣ እንዳትደውይበት ወይም ደግሞ እየደወልሽ አትረብሺው ማለት ነው። አትረብሺው ስንል በሚያኮርፍበት ጊዜ ማዳመጫ ወይም ደግሞ ራሱን ሴትል አድርጎ ስለ ፍቅራችሁ የሚያስብበት፣ ስለ አንቺ የሚያስብበት፣ ስለ ችግሩ ያ ስለተጨቃጨቃችሁበት ነገር ወይም ደግሞ አላግባባችሁ ስላለው ነገር እያሰበ ሊሆን ይችላል። ዝም አለኝ ማለት ወይም ስልክ ዘጋቢ ማለት ትቶኛል፣ ጠልቶኛል ብለሽ እንዳታስቢ። ስለዚህ ዝም ማለት የሚለው የመጀመሪያው ነጥብ እንዴት ይሰራል? በእርግጥ ዝም ማለት ወይም ደግሞ አለመደወል፣ ቴክስት አለማድረግ ሊከብደን ይችላል። ነገር ግን ወንዶቹ ባኮረፉበት ወይም ደግሞ ስልክ በዘጉበት እንዲሁም ደግሞ ካጠገባችን በራቁበት ጊዜ ወይም ካጠገብሽ በራቁበት ጊዜ ቴክስት ባደረግሽ ቁጥር በደወልሽ ቁጥር በቃ አቴንሽኗ እኔ ጋ ነው፣ እኔ ጋ ናት ወይም ደግሞ ለሰከንድ እንኳን አረሳችኝ የሚል ኮንፊደንስ ይሰማቸውና በተፈጥሮ የወንድነት ባህሪያቸው ስለሆነ አንቺ መፍትሄ ይሆናል ብለሽ ያሰብሽው መደወል፣ ቴክስት ማድረግ በተቃራኒ አይሰራም። ስለዚህ ዝም ማለት፣ ጊዜ መስጠት፣ አለመደወል እንዲሁም ደግሞ ቴክስት አለማድረግ፣ መንገድ ላይ እንኳን ብታገኘው ለምንድን ነው እንደዚህ ሆንከው? ለምንድን ነው ጥለኸኝ ሄድከው? እኔ እኮ ወድሃለሁ፣ አፈቅርሃለሁ የሚሉትን ቃላት መደርደርን ወይም ደግሞ እንዲህ አይነት ዝባዝንኬ ነገሮችን ልጁ ወይም ፍቅረኛሽ አይፈልግም። ይሄ የወንዶች የተፈጥሮ ባህሪ ስለሆነ ስለዚህ ምንድነው እህቴ ማድረግ ያለብሽ? የመጀመሪያውን ነጥብ መተግበር አለብሽ። ያ ምንድነው? ዝም ማለት። ዝም ማለት ተውሹ ወይም ትቶሻል፣ ረስቶሻል ማለት አይደለም። በእያንዳንዱ ፍቅር ውስጥ በነገራችን ላይ ጸብ አለ፣ ኩርፊያ አለ፣ መቀያየም ወይም ደግሞ ለተወሰነ ጊዜ ለ1 ወር ለ2 ወር ኢቭን እስከ 3 ወር መለያየት አለ። ስለዚህ እሱ ተመልሶ እስኪደውል ድረስ ወይም ደግሞ ምንድነው ችግሩ ብሎ ጊዜ ሰጥቶ መፍትሄ ያለውን ነገር ላንቺ ደውሎ እስኪነግርሽ ድረስ በየሰዓቱ በየሰከንዱ ማጣደፍ የለብሽም። ስለዚህ የመጀመሪያው ነጥብ ምንድነው ማለት ነው? ዝም ማለት ነው። ሌላኛው ሁለተኛው ነጥብ ደግሞ ፍቅረኛሽ ጥሎሽ በሄደ ጊዜ ወይም ደግሞ ችላ ባለሽ ጊዜ፣ በነገራችን ላይ ፍቅረኛ ብቻ ሳይሆን ባልም ሊሆን ይችላል። በዚህን ጊዜ ደግሞ በሁለተኛ ደረጃ መፍትሄ ይሆናል ተብሎ በስነ ልቦና አማካሪዎች፣ በስነ ልቦና ባለሙያዎች የተቀመጠው ሌላኛው ደግሞ ራስ ላይ ማተኮር። ፍቅረኛሽ ጋር ወይም ባልሽ ጋር በምትኮራረፊበት ወይም ደግሞ በምትቀያየምበት ጊዜ እንዲሁም ካጠገብሽ ርቆ ከሆነ ወይም በመካከላችሁ ርቀት ጋፕ ተፈጥሮ ከሆነ ሁለተኛው ነጥብ ራስ ላይ ማተኮር ነው።
ራስ ላይ ማተኮር ስንል ምንድን ነው? እሱን ከመከተል ይልቅ ራሳችን ላይ መስራት አለብን። ራሳችን ላይ እንዴት ነው ልንሰራ የምንችለው ካላችሁ ደግሞ ራስን መጠበቅ፣ ራስን ከቤተሰብ ጋር ማዋል፣ ራስን በዙሪያችን ካሉ ስራ ሊሆን ይችላል። ስራ ከሌለሽ ስራ ፈጥረሽ እንድትሰሪ ወይም ደግሞ ስራ ቦታዎች ላይ ካሉ ማህበራዊ ጉዳዮች ጋር ራሽን በመዋል አእምሮሽ ውስጥ ልጁን አስቀምጠሽ አስቀምጠኛለች አትረሳኝም አትተወኝም እያለ እንዲያስብ ከማድረግ ይልቅ ምንድን ነው ማድረግ ያለብሽ? ራስሽ ላይ ማተኮር። ይሄ ራስ ላይ ማተኮር፣ ራስ ላይ መስራት ከምን ይጀምራል? ራስን መጠበቅ፣ መዘነጥ፣ ጓደኛ ጋር መዋል፣ ሶሻል ሚዲያ መጠቀም፣ እንዲሁም ደግሞ እሱ በሚያይሽ ቦታ ራስሽን ጠብቀሽ ምንም እንዳልተፈጠረ አድርገሽ ራስሽን ሳትጥይ ሳትጎሳቆይ እሱን በማጣትሽ ወድቄያለሁ ብለሽ ሳታሳይ ራስሽን ጠብቀሽ ከጓደኞችሽ፣ ከዘመዶችሽ፣ ከቤተሰቦችሽ እንዲሁም ደግሞ ስራ ካለሽ ከስራሽ ጋር፣ ስራ ከሌለሽ ደግሞ ውጭ የምትውይባት ትንሽዬም ነገር ይዘሽ እዛ ጋር በመዋል ራስሽ ላይ በማተኮር ራስሽ ላይ በመስራት ይሄ ልጅ አሃ ብሎ ስለዚህ የኔ መሄድ ለሷ ምንም አይደለም ብሎ ፍቅሩን ችላ እንዳልሽው ያስብና ፍቅሩን ችላ እንዳልሽው ያስብና ወደ አንቺ የመመለስ ችግሩን እኔ ጋ ነው እንዴ ችግሩ ብሎ እንዲያየው እንድትናፍቂው እንደገና እንደ አዲስ አእምሮ አዲስ ነገር ይወዳል። ስለዚህ እንደ አዲስ ደግሞ ሀሳቡን ሰብሰብ አድርጎ ይቺ ልጅ ወይም ፍቅረኛዬ እኔ ጋር አይደለችም ወይም ደግሞ ህይወቷ ወደ ሌላ አቅጣጫ እየሄደ ነው ብሎ ቅናት የሚባለው ይሄ ጀለሲ የሚባለው በተፈጥሮ እሱን ወደ አንቺ አትራክት እንዲያደርገው ያደርጋል። ወንዶች ራሳቸውን የምትጥል ሴቶችን አይመለከቱም። በተለይ ደግሞ በእነሱ ፍቅር ተጎድቻለሁ ብለሽ ራሽን ዝቅ የምታደርጊ ፀጉርሽን አለመሰራት፣ ልብስሽን አለማስተካከል፣ የምትይበት እየየ እሮሮ ለቅሶ ከሆነ ወንዶች ይህንን ነገር ይጠቀሙበትና ሁሌም ከኔ ጋር ናት፣ ልቧ እኔ ጋር ነው፣ አእምሮዋ እኔ ጋር ነው በሚል ፍቅርሽን ወይም ደግሞ ፍቅሩን እሱ ወደ አንቺ ያለውን ፍቅር ወደ አንቺ ከማስጠጋት ይልቅ ሁሌም ትከተለኛለች ብሎ በማሰብ እየሸሸ ይሄዳል ማለት ነው። ስለዚህ ሁለተኛው ነጥብ ራስ ላይ ማተኮር የሚለው በስነ ልቦና በደንብ ስለሚሰራ ፍቅረኛሽ ትቶሽ በሄደ ጊዜ ወይም ባልሽ ችላ ባለሽ ጊዜ ራስን ላይ ማተኮር ራስን መጠበቅን እንዳትረሺ እህቴ ማለት ነው። ሌላኛው ደግሞ ሶስተኛው ነጥብ ፍቅረኛሽ ጥሎሽ በሄደ ጊዜ ወይም ባልሽ ችላ ባለሽ ጊዜ ልታደርጊው ወይም ደግሞ ልታደርጊያቸው ከምትችያቸው ነገሮች በሶስተኛ ደረጃ የተቀመጠው ደግሞ ምንድን ነው? ስለ ፍቅራችሁ በየቦታው አለማውራት ወይም ለሱ ጓደኞች፣ ለሱ ቤተሰቦች፣ እሱን ለሚቀርቡት ወይም ደግሞ አንቺን ለሚቀርቡሽ ጓደኞች ወይም ደግሞ የጋራ ለሆኑ ጓደኞቻችሁ ስለ አንቺና ስለ እሱ ፍቅር ማውራት ፈጽሞ የለብሽም። እወደዋለሁ እኮ እወደው ነበር እሱም ይወደኝ ነበር እንደዚህ ሆኖ እያልሽ የችግራችሁን መንስኤም ሆነ ተራርቃችሁም እንደሆነ ወይም ደግሞ በጣም እንደምታፈቅሪው ካለሱ መኖር አልችልም እኮ ካለሱ እንዲህ አልሆንም እኮ እያልሽ በየቦታው ስለ ፍቅራችሁ ማውራት የለብሽም እህቴ። ምክንያቱም ሳይኮሎጂካሊ ይሄ በየቦታው ማውራቱ ስለ ፍቅራችሁ ማውራቱ ኢንዳይሬክትሊ ወይም ደግሞ በተዘዋዋሪ ለልጁ ስለሚደርሰው ልጁ ልቡ ደንደን ብሎ ፍቅረኛዬ ወይም ሚስቴ አሁንም እኔ ጋር ስለሆነች እኔ ጋር ናት እያለ ወደ አንቺ ከመምጣት ይልቅ እዛው ባለበት ቦታ እንዲቆም ወይም ችላ እንዳለሽ እንዲቀር ያደርጉታል ማለት ነው። ሶ በየቦታው ባገኘሽው አጋጣሚ በየሻይ ቡናው ሊሆን ይችላል፣ በየካፌው፣ በየሬስቶራንቱ ወይም ደግሞ ጓደኞችሽ ጋር ቁጭ ስትይ እናትና አባትሽ ጋር ቁጭ ስትይ ለእሱም ቤተሰብ ደግሞ ሊሆን ይችላል። ስለተለያየሽበት ነገርም ሆነ ስለ ፍቅራችሁ አንዳችም ነጥብ መጣል የለብሽም። በእርግጥ እነዚህ ሶስት ነጥቦችን ስናገር ዝም ማለት ዝም በይው አትደውይ የሚለውም ራስ ላይ ማተኮር የሚለውም ስለ ፍቅራችሁ እንደ ሰዎች ማውራት የለብሽም የሚሉት ነጥቦች ሁሉ ከባድ ናቸው። መቋቋም ትችያለሽ። ቴክስት እየጻፍሽ ድሌት ልትይ ትችያለሽ። ግን አስፈላጊና አስፈላጊ ስለሆኑ ያንን ችላ ያለሽን ባልሽን ወይም ፍቅረኛሽን ለመመለስ የስነ ልቦና ምክሮች እነዚህ ከሶስቱ ሊዘሉ አይችሉም። ስለዚህ ስለ ፍቅራችሁ በየቦታው በየቤተሰቦቻችሁ ወይም ደግሞ ግንኙነታችሁን በሚያውቁ ሰዎች መካከል እየገባሽ እየደወልሽም ሊሆን ይችላል፣ በየሚዲያውም ሊሆን ይችላል። ስለ ፍቅራችሁ ማውራት
የለብሽም ማለት ነው። ሌላኛው አራተኛው ነጥብ ደግሞ ፍቅረኛሽ ጥሎሽ በሄደ ጊዜ እንደ ሌሎቹ ነጥቦች ልታደርጊው የምትችይው ነገር ደግሞ ምንድን ነው? ማህበራዊ ሚዲያ ላይ ፌስቡክ ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ወይም ማንኛውም ስቶሪ ሊሆን ይችላል፣ ኢንስታግራም ላይ በማንኛውም ማህበራዊ ሚዲያ የሀዘን ምልክት፣ የሀዘን ጥቅስ ወይም ደግሞ ያንቺንና የሱን ጸብ የሚያሳዩ ነገሮችን አለማድረግ፣ አለመፖሰት ወይም ደግሞ ሼር ማድረግ የለብሽም። አዝኛለሁ እኮ አፈቅርሃለሁ እኮ ምናምን እንደዚህ እኮ ነው ብሎ ፍቅራችሁን፣ ጸባችሁን፣ የእሱን መሸሽ የሚያመላክቱ ነገሮችን ወይም ደግሞ እሱ በመሄዱ መጎዳትሽን የሚያመላክቱ ነገሮችን ፈጽሞ እንዳትፖስች። ይልቁንም ምንድነው ማድረግ ያለብሽ? ከጓደኞችሽ ጋር ያለ ፎቶ መፖሰት፣ ጥሩ ጥሩ ቦታ ላይ እንደምትገኝ፣ ስራ እየሰራሽ እንደሆነ፣ ያንቺና የሱ መኮራረፍ አንቺን ልብሽን ሰብሮ ጥሎሽ አንቺን መነሳት እንዳቃተሽ ማሳየት የለብሽም። ስለዚህ ስራ ቦታሽ ላይ ያሉ ጥሩ ጥሩ ነገሮችን ስራሽን በተመለከተ መፖሰት፣ ጓደኞችሽ ጋር ካፌ ላይ ወይም መዝናኛ ቦታ ላይ እየወጣሽ እንደምትዝናኝ፣ ህይወት እንደሚቀጥል ስታሳየው ይሄ ልጅ ተመልሶ ወደ አንቺ ጠንካራነትሽን ሲያይ ሊመለስ ይችላል። ይቺ ልጅ እሷ ጋር ሌላ ህይወት ጀምራለች ብሎ በመነሳሳት በመቅናት ይወድሻል። ሸሽቶ የሄደው በጸብ ሊሆን ይችላል፣ በመኮራረፍ ሊሆን ስለሚችል አሀ ይቺ ልጅማ ሌላ ህይወት ውስጥ ናት ብሎ እንዲያስብ አእምሮ እንዲያዘጋጅና መጥቶ ይቅርታ እንዲልሽ ያደርጉሻል ማለት ነው። ስለዚህ በየሚዲያው ፖስት ማድረግ ሼር ማድረግ አይጠበቅብሽም ማለት ነው። እነዚህን አራት ነገሮችን ካደረግሽ እመኚኝ እህቴ፣ ፍቅረኛሽ ተመልሶ ይቅርታ የማይጠይቅበት ወይም ደግሞ ወድሻለሁ ብሎ ወደ አንቺ መምጣቱ ወይም ባልሽም ቢሆን አጥፍቶም ከሆነ ከስህተት የታርሜያለሁ ብሎ ወደ አንቺ መምጣቱ አይቀርም። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን አዳዲስ መረጃዎች ይደርሷችኋል።